ጉዞ ወደ ቁባ ጉዞ ወደ መስጂድ ቁባ የቆምንበት ስፍራ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የመጀመሪያ ከመካ ስደት ወደ መዲና ሲገቡ የመጀመሪያ ያረፉበት ስፍራ ነው። የመጀመሪያ መስጂዳቸው ነው። ውለታውን አረሱት። ሁሌ ቅዳሜ አንዳንዴ በእግር ሌላ ጊዜ በፈረስ እየመጡ መጠው ሰግደው ይሄዱ ነበር ነብዩ አለይሂ ሰላቱ ወሰለም። መስጂድ ቁባ የተሰራበት ቤተሰብ አለ። መሬቱ የሰጡ ቤተሰቦች አሉ። ሰሃቦችን የተቀበሉ ነብዩን የተቀበሉ ከቀልባቸው በመሐባ በፍቅር ቤት ለምቦሳ ብለው የተቀበሉ ሰሃቦች አሉ። ተቀበሏቸው። የመዲና ሰዎች ይጠብቋቸው ነበር። አንሷሮቹ ጠለዐል በድሩ ዐለይና ሙሉ ጨረቃ ፍንትው ብሎ ብቅ አለልን አሉ። በየት በኩል ብቅ አለ? ሚን ሰኒያቲል ወዳዕ። ይሄ መስጂድ የሚያስታውሰን የተቋ ባለቤቶች ቦታ ነው። አላህ ነው ያለው ወደዚህ ቦታ የሚመላለሱ ሰዎች ያለ አላህ ምን አይነት ሰዎች ናቸው? ጣሃራን ንጽህናን አብዝተው የተለገሱ ሰዎች ናቸው አለ። ግመሏ ታዛለች፣ ልቀቋት አሉ ነብዩ አለይሂ ሰላቱ ወሰላም። ግመሏም ሄደችና ይሄ መስጂድ ከተገነባበት ቦታ በረከች። ካረፈችበት ቦታ ማን ተገነባ? ለመስጂዱን ኡሲሰ አለ ተቅዋ ሚን አወል የውምን አሐቁ አን ተቁመ ፊህ። ለመስጂዱን ኡሲሰ አለ ተቅዋ የአላህ ፍራቻን የተጎናጸፉ ሰዎች የሚመላለሱበት መንደር ነው። መጥቶ መስጂደል ቁባ ላይ 2 ረካ የሰገደ ሽልማቱ ምንድነው? ዑምራ እንዳደረገ ይጻፍለታል። አላሁ አክበር። ጁምዓ ቀን አንዲት ሰዓት አለች። አንድ ባሪያ ዱዓ ያደረገ አያገኛትም አላህ የተቀበለው ቢሆን አሉ ነብዩ አለይሂ ሰላቱ ሰላም። እቺ ሰዓት የቷ ናት ስትባል ዑለማዎቹ ምን አሉ? ጁምዓ ከዐሱር በኋላ ብለዋል። አላህ ይግጠመና ሰዓቱ ሐጃችን ሁሉ ይሙላልና በረካውን አላህ ይስጠና። ይሄን ቤት ምንመላለስበት አላህ ያድርገን። ሪዝቃችን ይስፋ፣ ችግራችን ይነሳ፣ የትዳራችን፣ የልጆቻችን፣ የሥራችን፣ የጎረቤቱ፣ የህይወታችን ችግር ዛሬ ይነሳ። በሽታን ከቤታችን አላህ ያውጣው። ችግር ሁሉ ቤታችን ይውጣ። አላህ ይቀበለን፣ አላህ ይባርክልን። እዚህ ቤት የመጨረሻ ዚያራችን ያድርግብን። ምንመላለስበት አላህ ያድርገን። يا رسول الله